and red square ደግሞ እዛ ጋር ነው ከኋላ ይታያል። አንተ ይግድ ነው ከሆቴል እኮ ነው ውስጡ መጣች ልጅኛው ደግሞ አረባለ እንዴት ነው የሚያምረው ዴት ለማድረግ ምናምን ነው ላይክ የሚመጡት እዚህ ማለት ነው። አይተው ፓርቲ ምናምን ይዘጋጃል ሲል በስመ አብ እንደዚህ አይነት ቦታ አይተህ ታውቃለህ? በጣም ነው የሚያምረው። ከአሁን በኋላ ግን ታውቃለህ? እግዚአብሔርን ሲያምር አያምርም? ምንድን ነው ስማም ሰው ብዛቱ አንድ ፎቅ ላይ ብቻ በቃ የኛ ጠይቀት Thank you so much in Russia. Спасибо. What? Большое. Большое спасибо. እንጂ ምን አደረገዋል? እዛ ጋር ቲክቶክ እየሰሩ ነው ጋይስ። ወላጆቻቸው ቁጭ ብለው ነው ባይዘው የሞራል የሰጣቸው። ወላጅ እኮ ነው የሚያክሉት እነዚህ ራሱ ወላጆች ይላል እንዴ። እዚህ ጋር ቲክቶክ እየተሰራለን እዚህ ጋር በዛሬው የባቡር እንቅስቃሴያችን ቀኝ ክንፍ እያጠቃ የሚሄደው ኤልያስ ደግሞ ሚስተር ዴቫላ ኢሞ ሁሉ ትጠቀማለህ አንተ የት ነው ማለት ኢንስታግራም ቲክቶክ አስጨነካቸው ነው ኢሞ ሁሉ በቃ ላይክ ሰብስክራይብ እንዳጠፋ ሰላም ጤና ይስጥልኝ። ዲስ ኢዝ ዳጊራኪ። ይሄ ደግሞ ሚስተር ደናሽ የት እንዳለ ይነገር ማን ነበር የሚለው ይነገር አውሬዲ ያውቀውታል አባቴ። የሳይ እንግዲህ ከኢትዮጵያ አዲስ አበባ ወጣ ብለን ሩሲያ ሞስኮ ነው የምንገኘው። የለ እንዴ ነው ሞስኮ ነው የምንገኘው። አየሩ ካልተመቻችሁ እንቀይራለን ሁሉ ነገር በእንክብካቤ ነው ፏፍሽ ብለናል። ምክንያቱም የመጀመሪያ ቀናችን ስለሆነ በጣም ደስ ብሎን አዳዲስ ነገር ነው እንዳለ እያየን ያለ ነው። ሶ ያለውን ነገር ሁሉንም እናሳያችሁ ይሆናል። ቀስ ባይዘው በዚህ ቻናል ሾርት ቪዲዮ እንዳለ አዛ አድርጌያቸው ነበረ። ይሄን ቻናል አላሰብነው ነበር። ይሄ የመጀመሪያው ረጅሙ ቪዲዮ ነው የሚሆነው ላንድስኬፕ ማለት ነው። ረጅሙ ተረጋጋ ሊጀመር ነው ማለት ነው በእኛ የሳይ በደንብ የምናሳያችሁ ይሆናል። እና ደግሞ ዛሬ በጣም በሚገርም ሁኔታ ሞስኮ ሲቲ ነው ያለነውና ሞስኮ ሲቲ ዛሬ በርዝዴዋ ነው ተብሏል። ልደቷን ታከብራለች ከተማው። አባቴ የከተማው ልደት ነው ማለት ነው። ይላል ሃፒ በርዝዴ ለሞስኮ የልደቷ ቀን ያለነው። እንግዲህ ያለውን ነገር ሁሉ እናሳያችኋለን በቻልነው አቅም። ግን የመጀመሪያችን ስለሆነ እኛም እያየን ነው። ሶ ምን ችለው ሁሉ እናደርጋለን። ካሜራማናችን ቴንክ ዩ ሶ ማች። አንዴ ሰብስክራይብ ይመቻችሁ። የሳይ አውቃለሁ ህጉን ምናምን አባቴ እንዴት እንደሚያከብሩት ሁሉም በጣም ነው ደስ የሚለው። የመኪና ድምጽ እንዴት ነው ረብሾሻል? አታ ያ ወጣልኝ ያስፈሷታል መኪናዋን ያስፈሳዋል። ጂዋ ገንበል ምንድን ነው በብዛት የሚነዳው? BMW መኪና ነው። ሳይክል ደግሞ በጣም ነው የሚነዳው። ቦታ አለ አስፋልቱ ስፋቱስ እግዚአብሔርን የኛ ምን በእናትሽ ተይ አንቺ ነሽ እንጂ የምትፎግር አታስፎግር። ባይዘው እዚህ ጋር ስኩተር እንዴት ነው ስኩተር መከራየት ትፈልጋለህ? ስኩተር ይሞከር ትላለህ እንዴ? መጣች እቺ ደግሞ ማነች? እንደ ገላምጣ ነው የምታልፈው። ዘው ኤላ ገና እንደገባን ነው ተመቸኛል። እኔ በቃ ወክ ደስ ይለኛል። ሰዎች ወክሰን አየሩ እና ዛፉ በጣም ደስ ይላል። ቫዴ አትሰማህም? ቦታ እየፈለገች ነው የመኪና አይነት አባት ድምፅ ሰማ መድኃኒዓለም። እኔ ግን ከምንም ነገር በላይ ቆይ what አረ ይበቃኛል ቤተሰብ። እኔ ግን ከምንም ነገር በላይ ተመቸኝ ሰው ይዘንጣል ማለት ቀላል ይዘንጣሉ። ሂዲዳን ሰው የለ ዴቭ እንግዲህ ፎቶ ካልተነሳው እያለ ነው አልሰማም። ዴቭ በቃ ካልተነሳው እያለ እየረበሽ ነው። ዛሬ ሞተር በዛ ትላለህ። ዛሬ እኮ ነው የመጣው ወዳጅ። ኧረ እባክህ ፎቆቹ በኢየሱስ የሚገርሙ ናቸው እንዳለ። ምን አይነት መኪና ነው በኢየሱስ? ሳይክል እዚህ አባቴ በቃ ሳይክል ባህል በለው መኪናቸውን አቁሞ የሆነ ነገር ውስጥ እየገባን ቲክቶክ ልንሰራ ነው አሁን ቪዲዮ
ምን ሆነ ነው አንተ? እንስራ ስልህ እሺ ሰው ላድርግህ እኮ ነው ያልኩህ እኮ። Приглашаем на смотровую площадку. Цена билета ሰው ላድርግህ ስልህ እምቢ ትላለህ። Также бесплатные напитки ና ስለው ታች ይወርዳል እሱ ወደዛ። እዛ ጋር ቲክቶክ እየሰሩ ነው ጋይስ። ወላጆቻቸው ቁጭ ብለው ነው ባይዘው ሞራል የሰጣቸው። ወላጆቻቸው እነዚህ ወላጅ እኮ ነው የሚያክሉት እነዚህ ራሱ ወላጆች ይላል እንዴ እንዳለ ቲክቶከር ናቸው ለካ። እዚህ ጋር ቲክቶክ እየተሰራለ ነው። እዚህ ጋርም ቲክቶክ እየተሰራለ ነው። እዚህ ጋርም ቲክቶክ በኢንተርኔት ነው ወይ? እዚህ ጋርም እኮ ቲክቶክ እየሰሩ ነበር። አቁሞ ነው እየሰሩ። ባቡር ውስጥ ልንገባ ነው። ባቡር ላይ ለመጀመሪያ ጊዜ ሞስኮ ባቡር ውስጥ ባቡር ውስጥ ልንገባ ነው። ከዘቡ ያውን ሰው ብዙ ያለ ነው የመሰለን እኛ ግን ሰው ምንድን የለም ዛሬ ዊኬንድ ስለሆነ ጭራሽ የለም ሰው። አባቴ ገና ይመጣ ባቡራችን መጣ ነው። ባቡራችን መጣ የኛ ግን አይደለም እና ዊኬንድ ስለሆነ ነው እንጂ ሰው በጣም እንደሚበዛ እየነገሩን ነው እዚህ ጋር። የለም በዛሬው የባቡር እንቅስቃሴያችን በቀኝ ክንፍ እያጠቃ የሚሄደው ኤልያስ በግራ ክንፍ ደግሞ ሚስተር ዴቫላ እሱ ደግሞ ማለት ነው ኢሞ ሁሉ ትጠቀማለህ አንተ። የት ነው ማለት ኢንስታግራም፣ ቲክቶክ አስጨነካቸው። አሁንም ኢሞ ሁሉ በቃ እስከ ቢለል የኛ ባቡር መጣ። ፕሌኑ አይመስልም ድምፁ። ሌትስ ጌት ኢንሳይድ እንገናኛለን። የሳይ ወርደናል ከባቡራችን። ባቡር ውስጥ መቅረጽ ያው አስቸጋሪ ነበር አይደል? አይቻልም ሳይሆን ያው ሼም ይዞኝ ነው ብዙ ሰው ነው ያለው ምናምን። Thanks in Russia. Спасибо. 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 Большое спасибо. Big thank you. Большое спасибо. Big thank you. Большое спасибо. Can you say subscribe to my channel? Subscribe to his channel. Dagi channel. Dagi channel. The name of the mall? What is The name of the mall is Effie Mall. Effie Mall. Okay. Okay, እንግዲህ ወርደናል። በቃ ሞል ውስጥ ዞር እያለን እየቀረስኩኝ አሾፋችኋለሁ። እስከዛ ይመቻችሁ። Stay with me in Russia. Stay with me. Давайте с ним. Yes, አብራችሁ ቆይ። ይመቻችሁ። የመጀመሪያ ዩቲዩባችን ነው። Let's get it. ባላው ሰው ብዛቱ አባቴ አጠይቀኝ። አንድ ሁለት ስንት እንደሚይዝ የሚወጣ ሁለት አለ የሚወርድ ሁለት አለ። ብዛቱ እንዴት ነው? የኢትዮጵያን ሕዝብ ሙሉ ማንቀሳቀስ ይችላል እኮ ቦታው እንዳለ አዲስ አበባ ቢመጣ እዚህ ውስጥ ይችላል። ሚሊየን ዝም ብለን የሆነ ቦታ እንሂድ ብለው እኮ የሚነዳው እኮ ደብረ ዘይትን አልፈህ እኮ ነው። እዛው ከተማ እያየህ ብሮ ረጅም ከዚህ እስከ ደብረ ዘይት አልፎ የሚሆን የሆነች ከቦታ ነች። እዛው ከተማ መቅደም የሚፈልግ ሰው ካለ ጥግ መያዝ አለበት። እንደ መኪና ጥግ ነው የምትይዘው እኮ እንደ መኪና አንተ ግራን ይዘህ ሌፍት በኩል ይደረበው ይሄዳል። Thank you so much በራሺኛ ጠይቃት። Thank you so much in Russia. What? Большое спасибо. Ва-ва. Большое спасибо. እንጂ ምን አደረገዋል? በል ሞክር። Большое спасибо. ባሽዋ ስፓሲባ። Yes, ሞስኮ ሌትስ ጎ። እንግዲህ ሌላ ባቡር ውስጥ ልንገባ ነው። ከአንዱ ባቡር ወጥተን አሁን ደግሞ ወደ ሌላ ህዝቤ እንዳያመልጠው ሩጫ ላይ ነው አባቴ። ያኛው ባቡር መጥቷል። ወደ ሜክሲኮ የሚሄደው ባቡር መጥቷል። ወደ መገናኛ የሚሄደው ነው። በዚህ ጋር እንጠብቃለን ማለት ነው። ሰው የለውም እንደ ከተማ ያለው ህዝቤ ለካ ግራውንድ ነው ብራዘር። እንዳለ ህዝቤ ግራውንድ ነው የሚንቀሳቀሰው። የባሰ ነው ግን ከላይ ከተንቀሳቀሰ በምን ነው የሚንቀሳቀሰው? በመኪናው። ህዝቤ ዘናጭ ነው ለካ። በላይ ያለው መኪና ያለው እኮ ነው። እንዳለ ህዝቤ እዚህ ነው። ብዛታቸው የለውም እንደ ይላሉ። በጣም ደግሞ ላይም ከሆኑ በጂ ዋገናቸውና በመርሴዲስ ነው የሚወጡት። ካልሆነ እዚሁ ከታች ምናምን ይዘው አንተ ምን አይነት መኪና ነው ያየነው? ሰው ባይዘው ዊኬንድ ስለሆነ ነው እንጂ ሰው ከዚህ በላይ ይበዛል እያለች እኮ ነው። ጭራሽ አሁን ዊኬንድ ላይ ሰው ይበዛል እንጂ የእኛ ባቡር መጣ። ይሄ የጦር ኃይሎች የሜክሲኮ መንገድ ያቀረበው የመገናኛው ነው። አንተ መገናኛ እዚህ አንድ ያለው ግን መገናኛን እናማራለን። ሰው እንዳለ ዘንጧል። እኔ ከህዝቡ ከመዘነጥ ጋር ፋሽን ላይ ስለሆንሽ ነዋ። ፋሽን እኮ በጣም ነው የሚወደው። ለማንኛውም ሁለተኛ ባቡራችን ውስጥ እንገባለን። ይመቻችሁ፣ እንገናኛለን። ላይ ሰብስክራይብ እንዳጠፋ። ሰው ብዛቱ ድፍረቴ በገገማ እኮ ነው እየቆረስኩ ያለሁት እኮ እግዚአብሔር ነው ለኢየሱስ በገገማው ስማም። ሰው ብዛቱ ማለት ነው አንድ ፎቅ ላይ ብቻ በቃ የሆነ 440 ሚሊዮን እንደዚህ አይነት ነውና ሰው ራሱ ይገርመዋል። አሁን እንደዚህ ይዤ ምናምን ሲሄድ እነሱ ኖርማል ህይወታቸውን እየኖሩ ነው።
እና ልክ እኔ ስቀርጽ በቃ እንዳለ እያዩኝ ነው። እኔ ግን በቀቀመው የመጀመሪያ ዩቲዩቤ ነው ኤላ አልሰማህም። የመጀመሪያ ዩቲዩቤ ነው። ሰው እኮ ገርሞታል ታውቃለህ። እንዴ ኮንሰርት እኛ ሀገር ኮንሰርት የሚገባው እንዳለ እዚህ ነው ህይወት ያለው አንደርግራውንድ ነው። በጣም ግን ወደ ታች በጣም ኧረ ፍቅር ይሰራሉ እዛ ጋር አንተ ፍቅር ይሰራሉ በጣም የሚያስቀኑት የቦታው ባቡር ውስጥ ባል ሊፍት ላይ ባል ያታለሽ እዚህ መጣ ራሻ መተን ነው ወደ ግራ ሳያቸው ወደ ግራ በቃ እዛ ጋር አለፈው ወደ ታች አለፈው። ኧረ በቃ ግን ለምን እና ላይቱ እንዳለ ሲያምራ ግን ያያሉ ባይዘው እያዩ ነው። ስንቀርጽ ምናምን ብርቃቸው ነው እንደኛ ሞላችን ላይ እየሄድን ነው እያሉ እኮ ነው ታውቃለህ። እኛ ኖርማል ህይወታችን እየኖርን ነው። እነሱ ዝም ብላችሁ ምንድነው? ሞስኮን በማታ ልናያት ነው። ወደፊት አሁን እዚህ ነው የሚኖረውራለን። ኧረ ዘሎ በቃ ዘሎ አንድን ለማፈን ነው አባቴ የመጣ። በጣም ነው የሚያምረው ቦታው። እንግዲህ ከች ብለናል። ሰው ሁሉ እያየኝ ነው። እኔ ግን እናንተን ነው የማየው። እናንተን ማየው ለምንድን ነው? ሰብስክራይብ እንድታደርጉ ነው። ይመቻችሁ። በስማ ይሄ ቀይ ፎቅ በጣም ነው የሚያምረው። ኤም ይላል። ኤም አለች እዚህ ጋር። የወንድሜ ስም ነው ሚኪ ዳኪ። አጽፌው ነው ብራዘሬ ወንድሜ። ያው ባክግራውንዷም ታምራለች። ኤም ሚኪ ዳኪ። ሰብስክራይብ እያደረጋችሁ ስሚቱ ባለው ሸሮቱ ሚኪ ዳኪ። የሳይ ፎቁ በጣም ነው የሚያምረው እንደምታዩት። ኤላማን ኦኬ፣ በጣም ውድ ነው። ኦኬ 100,000 ያለችኝ እዚህ ነው። ወይኔ እንዴት ነው የሚያምረው! በገገማው እኮ ነው መቀርጸው። እኔ እኮ እየጨነቀኝ ነው። ኤላ ካፌ ነው ትላለህ እንዴ? አሁን ወደ ዋናው ጉዳይ ነው። ምንድነው? ሲጋራ ለማጨስ ጎዳኝ። በየቦታው እኮ ነው አይደለም አጨስብን እኮ አንተ። እኛ ራሱ ደረሰ ነው ጎዳኝ ያልኩት በሌላ ምክንያት ነው። እሺ በቃ እዚህ መቅረቴ ነው። እኔ ተጨቁነህ ነበር አዲስ አበባ ላለማጨስ። ማጨስም እለምዳለሁ። ይሻምዘባለሁ ያለው ጩጬ አየው መጣ አገኘ ነው ራሱ ይሻምዘባለሁ። ቬፕም ማጨሳለሁ እዚህ ከተማው ላይ ቬፕ ነው አባቴ። አይሰሙም ጩጮች ግን ህዝቡ ይዘንጠዋል። ወይኔ እሺ ኤልያስና ፋሽን እኔ እንደዚህ አይቻላል። ብዙ ሀገር ሄጃለሁ። እንዳልላችሁ ሄጄ አላውቅም። ግን ይሄ በጣም በቃ ሰው ሁሉ አንተ የሆነ ይሄ ሰውዬ ልብሱን እንዲህ ቢያደርገው የምትለው አንድ ሰው የለም። እንዳለ ሽንቅጥ ያለ ነው ያውቃል። ሁሉማ በቃ ኤቭሪቲንግ ፋሽነብል ናቸው። በጣም ፋሽነብል ናቸው ማለት በጣም ኧረ ገና የምንሄድበት ወደፊት ደግሞ ያረ ዛሬ ዩቲዩቡ 50 ደቂቃ መሆኑ ነው። እና በጣም ነው ደስ የሚሉት። ፋሽነብል ናቸው። በቃ ቆንጆ ስም አገኘንላቸው። ደግሞ በጣም ብዙ ካፕል አለ። ከባድ ነው ስላለ እንዴ እንዳለ ኧረ እንደ ደብረ በኢየሱስ ሲያምር አያምርም? ምንድን ነው ምንም በማስመልከት ነው። ሰው በጣም ብዙ ነው ያለው። በጣም ነው የሚገርመው። የሀገር ሰው ዊኬንድ ነው በቃ ፈታ እያሉ ነው አባቴ። ብቻ ያበደ ነው እንግዲህ። እዚህ ጋር ራሽያኛ ማንበብ ከቻሉ ሀበሻ ሊለው መስሎኝ HAB። ይመቻችሁ፣ እንመለሳለን። ሌትስ ጎ። ፎቶ ምናምን እንነሳ። ሬድ ስኩዌር Yes. This is red square. Okay. This is so beautiful. በጣም ነው የሚያምረው። አና በጣም ነው የሚያምረው። It's Spasskaya Tower, the main tower. Spasskaya Tower. Yeah. In this palace. Okay. በስመ አብ እንደዚህ አይነት ቦታ አይተህ ታውቃለህ? አላውቅም። በጣም ነው የሚያምረው። ካሁን በኋላ ግን ታውቃለህ? አይተህ ታውቃለህ? ካሁን በኋላማ አውቃለሁ። እግዚአብሔርን እንዲህ ነው የሚያምረው። ሲያምር እና አንደኛው ቢሮ እዛ ነው የፑቲንን ቢሮ አገኘ ነው ሬድ ስኩዌር። ለዛ ነው እዚህ ጋር ያሳምረባት። አዎ ደቀኑብኝ አለችኝ እኮ ጓደኛዬ የሆነ ነገር ሲያደርግ ስናይፐር ደቀኑብኝ አለች የኔ እናት። ብቻ በጣም ነው የሚያምረው። አሃ ከች ብለናል። ቆንጆ ነገር ሲገኝ እንግዲህ ከች ማለት ነው እናንተ ጋር። እዚህ ጋር ከኋላ የምታዩት የሆነ ባህር ነገር አለ፣ ግን እነሱ በመርከብ ምናምን ነው የሚሄዱበት። በጣም ነው የሚያምረው። ሆቴሉን ይዛችሁ ከሆነ እዚህ ጋር ይታያል ላይክ መርከቦቹ ምናምን በጣም ነው የሚያምሩት። ከሆቴሉ ስር የኛም ሆቴል አክቹሊ እንደዛ አይነት
ባህር ነገር አለው እዛ ጋ ነው። ግን የኛ በጣም ሩቅ ነው። እኔ እንደውም መስሎኝ ነበር እዛው መልሰን የመጣ መስሎኝ ነበር፣ ግን ይሄ ሌላ ቦታ ነው ብላኛለች። በጣም ነው የሚያምረው እንደምታዩት ያበደ ነው። ይሄ ደግሞ ቅድም ያሳያችሁ እዛ ጋ የፑቲን ቢሮ አንደኛው ቢሮ እዚህ ጋ ነው ብላናለች። እሱ ከዚህ ጋር ትንሽ ይታያል። ኤንድ ሬድ ስኩዌር ደግሞ እዛ ጋ ነው ከኋላ ይታያል። እቺ ላይት ያለት መጣች። አንተ የግድ ነው በቃ ሆቴል እኮ ነው ውስጡ ወንበር ምናምን አለ። መጣች ልጅኛዋ ደግሞ ኧረ በለው እንዴት ነው የሚያምረው። ደግሞ ብዙ ሰው የለው ባይዘው ብዙ እራት ለመብላት እኮ ነው ዴት ለማድረግ ምናምን ነው ላይክ የሚመጡት እዚህ ማለት ነው። አይታ ባይዘው ፓርቲ ምናምን ይዘጋጃል ሲል ታውቃለህ። ምን ታውቃለህ? ምንም እኮ የምናውቀው ነገር የለም። ግን በጣም ነው የሚያምረው። እና ደግሞ ትንሽ ሰው ቢኖር ራሱ ይንቀሳቀሳል። ባይዘው ትንሽ ሰው ይዞ ይንቀሳቀሳል። መጣች። እቺ ደግሞ በጣም ብዙ ሰው ይዛለች። እቺኛዋ እስካሁን እኔ ብዙ ሰው የያዘ መርከብ ይሄንን ያዩት ብዙ ነው። ይሄ ትንሽ የያዘ የሆነ እነሱ ራሱ እዚሁ ሀገር ሆነው ይጎበኙታል ነገር አለ። እዚሁ ሆነው ይጎበኙታል። ምክንያቱም ምን ብላናለች ቅድም በዚህ ጋር ስታልፉ የፑቲን ቢሮ ይታያል ፊት ለፊት ይታያልና ቪው በጣም ቆንጆ ነው የሚሆነው ብላናለች። እኛም እንግዲህ ከመጣን የምናሳያቸው ይሆናል። ሌላ መርከብ ይመጣል እንግዲህ በየደቂቃው ከች እያሉ ያስደምሙ። እዚህ ጋር ፓርቲ ነው አይ ቲንክ ይሄኛው ፓርቲ ነው። በቃ ዘፈንም አለ ላይት አለ። በጣም ነው የሚያምረው። እየተደነሰል ነው መርከብ ውስጥ አባቴ ይደነሳል፣ ይበላል፣ ይጠጣል፣ ቪዲዮ ይሰራል። እስቲ ሄሎ ማን አባታቸው ነው የሚቀርጹን እያሉ ነው። ዳጊ ነኝ ፍሮም ኢትዮጵያ። በእናትሽ እሺ እናቴ ትሙት። እንዲህ ነው እንጂ ከተዝናኑ ሰራ ያደርጋሉ። ከች ብሎ እዚህ ይፍታታሉ። ሞተር ያስጠላሃል አባት። የሚገራርም ሞተር። እዚህ ጋር ደግሞ ሰላማዊ ፓርቲ እኮ አየሁ እኮ ቀረጽኩ ገለጻ። እዚህ ጋር ሰላማዊ ነኝ። ይሄ ደግሞ ሰላማዊ መርከብ ነው። ኧረ ከላይ አለ በኢየሱስ እንሄዳለን እኮ መዝናናት ግን እንዲህ ነው። አንድ ቀን እንገባለን ብላለች ከወሰደችን ሞስኮ። ኧረ እዚህ ጋር ኮንሰርትም አለ እንዴ ባንድም አለው እንደ መርከብ። ኧረ ይበቃኛል አለፈ። ለማንኛውም ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ይመቻችሁ። እንግዲህ ያው የመጀመሪያ ዩቲዩብ ነው እንግዲህ በእነዚህ ፎቆችና መርከቦች ታጅበን የዛሬውን ቪዲዮ ጨርሰዋለን። በሌላ ቪዲዮ እንገናኛለን። ዳጊዳኪን ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ። ኮመንታችሁን አስቀምጡልኝ። ይመቻችሁ።